ዓለማችን በታሪክ ታይቶ በማይታወቅ ፍጥነት እየተቀየረች ትገኛለች። ትላንትና ውጤታማ የነበሩ መንገዶች ዛሬ ላይ ፋይዳ ቢስ ሆነው እናገኛቸዋለን። ቴክኖሎጂም የሥራን ዓለም እየቀየረ ይገኛል። መረጃ በየሰከንዱ እንደ ጎርፍ እየፈሰሰ የውድድር ሜዳውም ከቀን ወደ ቀን እየጠበበ መጥቷል። በዚህ የመረጃ ዘመንና አርቲፊሻል ኢንተለጀንስ በነገሰበት ወቅት ዲግሪ ወይም የትምህርት ማስረጃ ብቻውን የስኬት ዋስትና አይሆንም። ታዲያ በዚህ ዘመን ስኬታማ ለመሆን መስፈርቱ ምንድን ነው? ይሄ የብዙ ሰዎች ጥያቄ ነው። ስኬትን በተግባር የኖሩ ጠቢባን ደግሞ መስፈርቱን ክህሎት ሲሉ በአንድነት ይመልሳሉ። በሥራ ዓለም እጅግ ብዙ ክህሎቶች አሉ። ነገር ግን አሁን ባለንበት የቴክኖሎጂ ልቀት ጣራ በነካበት ዘመን የምናዳብራቸው ክህሎቶች ማሽን ሊተካቸው የማይችላቸውና በየትኛውም ሁኔታ ውስጥ አሸናፊ የሚያደርጉን ሊሆን ይገባል። ስኬት የአጋጣሚ ጉዳይ ሳይሆን ራስን የማብቃትና ከዘመኑ ጋር የመራመድ ውጤት ነው። ብዙ ሰዎች ስኬትን በገንዘብ ብዛት ብቻ ይለኩታል። ነገር ግን እውነተኛ ስኬት የራስን አቅም አውጥቶ የመጠቀም ተጽዕኖ የመፍጠርና በለውጥ ማዕበል ውስጥ ጸንቶ የመቆም ጉዳይ ነው። በዚህ ቪዲዮ በዘመናዊነት ሰንሰለት ከታሰሩ 95% ሰዎች የተሻለ ስብዕናንና ከጊዜ ጋር የማይለዋወጥ ተፈላጊነትን የሚገነቡ በዓለማችን ትላልቅ ኢኮኖሚስቶችና በስነ ልቦና ባለሙያዎች የተጠኑ 6 መሠረታዊ ክህሎቶችን እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አንደኛ፣ ችግር ፈችነት ወይም ክሪቲካል ቲንኪንግ። በዚህ ዘመን ትልቁ ፈተና የመረጃ እጥረት ሳይሆን የመረጃ ብዛት ነው። በየቀኑ በማህበራዊ ሚዲያና በዜና አውታሮች የሚደርሱ መረጃዎች የትኛው እውነት፣ የትኛው ውሸት ወይም የትኛው ጠቃሚ እንደሆነ ለመለየት አስቸጋሪ እየሆነ መጥቷል። እዚህ ላይ ነው ጥልቅ አስተሳሰብ ወይም ክሪቲካል ቲንኪንግ ወሳኝ ሆነው። ክሪቲካል ቲንኪንግ ስሜታዊነትን ወደ ጎን በመተው መረጃዎችን በምክንያታዊነት የመተንተንና ትክክለኛውን ውሳኔ የመወሰንን ችሎታ ያላብሰናል። አሁን ላይ የቢዝነሱ ዓለም የምንፈልገው ችግርን የሚዘረዝሩ ሰዎችን ሳይሆን መፍትሄ የሚያመጡ ሰዎችን ነው። ስለዚህ አእምሯችሁን በየቀኑ ፈታኝ ለሆኑ ጥያቄዎች በማጋለጥና ነገሮችን በሎጂካል መንገድ የመመዘን ልምድን በማዳበር ይህን ወሳኝ ክህሎት ማጠናከር በዚህ ዘመን ተፈላጊ ከሚባሉ ሰዎች ውስጥ አንዱ ያደርጋቸዋል። ሁለተኛ፣ ኮሚኒኬሽንና ተጽዕኖ የመፍጠር ጥበብ። በዓለም ላይ እጅግ በጣም ብልህ የሆነ አይምሮ ቢኖራችሁም ያላችሁን ሐሳብ ለሌሎች ግልጽና ማራኪ በሆነ መንገድ ማቅረብ ካልቻላችሁ ዋጋ የለውም። ውጤታማ ግንኙነት ማለት ማውራት ብቻ ሳይሆን ሰዎችን ማዳመጥ፣ የሰዎችን የሰውነት ቋንቋ ወይም ቦዲ ላንጉጅን መረዳትና መልእክትን ለአድማጭ በሚመጥን መልኩ ለማስተላለፍ መሞከር ነው። በዚህ የሰው ልጅ ትኩረት እያጠረ ወይም አቴንሽን ስፓን እየተፈጠረ ባለበት ጊዜ ሐሳብን አጭር፣ ግልጽና ስሜትን በሚነካ መልኩ መግለጽ ትልቅ ጥበብ ነው። ይህ ክህሎት በሥራ ቦታ፣ በንግድ ድርድር ወይም በማህበራዊ ሕይወት ውስጥ ወሳኝ ሚና ይጫወታል። ከግንኙነት ባሻገር ተጽዕኖ የመፍጠር አቅም ደግሞ አሁን ላይ እጅግ ከፍተኛ ትኩረት ከሚፈልጉ ስኬታማ ክህሎቶች ውስጥ አንዱ ነው። የስነ ልቦና ባለሙያዎች ተጽዕኖ መፍጠርን ሲዘረዝሩ በሐሳብ በላይነትና በራስ መተማመን ሌሎች ሰዎች የእናንተን ሐሳብ እንዲቀበሉና እንዲተገብሩ የማድረግ ጥበብ እንደሆነ ይናገራሉ። ተጽዕኖ መፍጠር ራሱ ደግሞ የሚመጣው እናንተ በራሳችሁ ላይ ባላችሁ እምነት፣ በራስ መተማመናችሁ ላይ ተንተርሶ ነው። ስለዚህ እናንተ የምታምኑትን ነገር ሌሎች ሰዎችም እንዲቀበሏችሁ ሰዎችን የማሳመንና የኮሚኒኬሽን ጥበብን ማዳበር ግዴታ ይሆናል። ስለዚህ ስኬታማ ለመሆን በመጀመሪያ ከሰዎች ጋር ባላችሁ ግንኙነት ላይ በደንብ ለመስራት ሞክሩ። ሶስተኛ፣ ኢሞሽናል ኢንተለጀንስ ወይም የስሜት ብልህነት። ለረጅም ጊዜ ስኬት የሚወሰነው በአይኪው ወይም የአእምሮ ብልህነት ብቻ እንደሆነ ይታሰብ ነበር። ነገር ግን በቅርቡ የወጡ ጥናቶች እንደሚያረጋግጡ ለዘላቂ ስኬትና ደስታ ኢኪው ወይም የስሜት ብልህነት ከአይኪው ይልቅ እጅግ ወሳኝ እንደሆነ ተረጋግጧል። የስሜት ብልህነት ማለት የራስን ስሜት የመረዳት የመቆጣጠርና የሌሎችን ሰዎች ስሜት የመገንዘብ ችሎታ ነው። በሥራ ቦታ ላይ የሚፈጠሩ ግጭቶችን ለመፍታት፣ ከቡድን ጋር በሰላም ለመስራትና አስጨናቂ ሁኔታዎችን በረጋ መንፈስ ለማለፍ የስሜት ብልህነት ግድ ያስፈልጋል። በተለይ በአመራር ቦታ ላይ ለሚቀመጡ ሰዎች የሰራተኞቻቸውን ስሜት መረዳትና ማበረታታት መቻል ከቴክኒክ እውቀት በላይ ዋጋ አለው። አርቲፊሻል ኢንተለጀንስ ብዙ ስራዎችን ሊሰራ ይችላል። ነገር ግን ርህራሄ፣ ፍቅርና የሰዎችን ስሜት መረዳትን ፈጽሞ ሊተካ አይችልም።
ስለዚህ ከሰዎች ጋር የመግባባት ስሜትን የመጋራትና ማህበራዊ ግንኙነትን በጥበብ የመምራት ክህሎት ወደፊት በሚመጣው ሮቦቲክስ ዘመን የሰው ልጆች ልዩ መለያና የስኬት መሳሪያ ሆኖ ይቀጥላል። አራተኛ ሰልፍ ማኔጅመንትና የጊዜ አጠቃቀም። ማንም ሳይገፋችሁ፣ ሳያስገድዳችሁ ወይም ሳይቆጣጠራችሁ የራሳችሁን ሥራ በዲሲፕሊን የመስራት ብቃት የስኬታማ ሰዎች መለያ ነው። በተለይ አሁን ላይ በዙሪያችን ትኩረታችንን የሚሰርቁ ብዙ ነገሮች አሉ እና ከዚህ ፈተና አልፎ ጊዜን በአግባቡ መጠቀም መቻል ደግሞ ትልቅ ጥበብ ነው። ስኬታማ ሰዎች ቀናቸውን በእቅድ ይጀምራሉ። ቅድሚያ ለሚሰጧቸው ጉዳዮችም ትኩረት ይሰጣሉ። ዛሬ ላይ የምናባከናት እያንዳንዷ ደቂቃ ነገ ወደምናስበው ሕይወት ለመድረስ ዛሬን እንድንራመድ ያግዘናል። ራሱን ማዘዝ የማይችል ሰውና በስሜቱ እየተነዳ የሚኖር ሰው የሌሎችን ትዕዛዝ ተቀባይ ሆኖ ለመኖርና ለገዛ ስሜቱ ባሪያ ለመሆን ይገደዳል። ስለዚህ የውስጥ ጥንካሬን መገንባት፣ የጠዋት ልማዶችን ማዳበርና ለራሳቸው በገባችሁት ቃል መሰረት የመንቀሳቀስ ብቃት ማሳደግ ከተራ ሕይወት ወደ ላቀ ሕይወት የሚያሸጋግራችሁ ድልድይ ነው። ስለዚህ ራስን ማሸነፍ ዓለምን ከማሸነፍ ይቀድማልና በራሳችሁ ላይ በጥልቀት ለመስራት ሞክሩ። አምስተኛ አዳፕቲቢሊቲ። ቻርልስ ዳርዊን ስኬታማ የሆኑ ሰዎች ጠንካሮች ወይም ብልሆች አይደሉም፣ ይልቁንም ለለውጥ በፍጥነት ራሳቸውን ማመቻቸት የሚችሉ ሰዎች ናቸው ብሎ ነበር። ዓለም በፈጣን ለውጥ ላይ ነች። ዛሬ የምንማረው ሙያ ነገ ጊዜ ሊያልፍበት ይችላል። ስለዚህ ራስን ከሁኔታ ጋር ማላመድ መቻል ወይም አዳፕታቢሊቲ እጅግ ወሳኝ ክህሎት ነው። አዲስ ሁኔታ ሲፈጠር ከመደናገጥ ይልቅ እንዴት ከዚህ ሁኔታ ጋር ራሴን ላሻሽል ብሎ መጠየቅ የእድገት አስተሳሰብ ወይም ግሮዝ ማይንድሴት መገለጫ ነው። ይህንን ስታስቡ አይምሯችሁ ክሬቲቭ እየሆነ ይሄዳል። ከሁኔታ ጋር ቶሎ የሚላመዱና ፈጠራ ያላቸው ሰዎች ውድቀትን እንደ መመሪያ ያዩታል እንጂ እንደ መጨረሻ አይቆጥሩትም። ሁኔታዎች ሲቀያየሩ አብሮ የሚቀየር ስልትና የማይነጥፍ የፈጠራ አቅም መያዝ በማንኛውም የኢኮኖሚ ሁኔታ ውስጥ አሸናፊ ሆኖ ለመውጣት ያስችላል። ስድስተኛ ኮንቲኒየስ ሊርኒንግ እና የቴክኖሎጂ ግንዛቤ። ትምህርት ቤት ጨርሰናል ማለት መማር አቁመናል ማለት አይደለም። ወዲያውም እውነተኛ ትምህርት የሚጀምረው ከትምህርት ቤት ስንወጣ ነው። የ21ኛው ክፍለ ዘመን መሃይም ማለት ማንበብና መጻፍ የማይችል ሰው ሳይሆን በሳይኮሎጂ አጠራር ሌርን አንሌርን እንደ ሪሌርን ወይም ደግሞ መማር የተማረውን መርሳትና እንደገና አዲስ ነገር መማር የሚችል ሰው ነው። መረጃዎች በጊዜ ስለሚሻሻሉ ራሱን በየቀኑ የማያዘምን ሰው ወደ ኋላ ይቀራል። መጻሕፍትን ማንበብ፣ አጫጭር ኮርሶችን መውሰድና ከአዋቂዎች ልምድ መቅሰም የህይወትን ልማድ ሊሆን ይገባል። ከዚህ ጎን ለጎን የቴክኖሎጂ ግንዛቤ ወይም ዲጂታል ሊትሬሲ ግዴታ ነው። ኮምፒውተርን፣ የተለያዩ ሶፍትዌሮችንና የዲጂታል መሳሪያዎችን እንዴት መጠቀም እንዳለብን ማወቅ አማራጭ ሳይሆን የህልውና ጉዳይ ነው። አዳዲስ የሚወጡ የቴክኖሎጂ ውጤቶችን በመከታተልና እነሱን ለስራችን እንዴት ማዋል እንደምንችል በመማር ተወዳዳሪነታችንን ማረጋገጥ አለብን። ዓለም የቱን ያህል ብትሮጥ የሚማር ሰው ሁሌም ከፊት ነው።